እሺ በዛሬ ቪዲዮ የምናየው ስለ ኔትወርክ ሴኩሪቲ በደንብ ለማየት እንሞክራለን። ኔትወርክ ሴኩሪቲ ምን እንደሆነ እና ኔትወርክ ሴኩሪቲ ላይ ያሉ ኮንሰፕቶችን በዲቴል እናያለን ማለት ነው። ፈርስት ኦፍ ኔትወርክ ሴኩሪቲ ምን እንደሆነ ዲፋይን እናደርግ። ኔትወርክ ሴኩሪቲ ማለት ኢት ኢዝ ኤ ፕራክቲስ ኦፍ ፕሮቴክቲንግ ኮምፒውተር ኔትወርክ ኤንድ ኢትስ ዴታ ፍሮም አንኦቶራይዝድ አክሰስ ማለት የኮምፒውተርን ኔትወርክ እና እዛ ኔትወርክ ላይ ያሉትን ዳታዎች ከአንኦቶራይዝድ አክሰስ ስንጠብቃቸው ከአታክ ከዳሜጅ ፕሮቴክት ካረግን ኔትወርካችንን ይሄ ኮንሰፕት ምን ይባላል? ኔትወርክ ሴኩሪቲ ይባላል። ኔትወርክ ሴኩሪቲ ላይ 3 ነገሮች ማስጠበቅ አለብን። እነሱም ሲአይኤ ይባላሉ። ሲአይኤ ሲተነተኑ ማለት ነው። የመጀመሪያው ሲ ማለት ኮንፊደንሻሊቲ ነው። ኮንፊደንሻሊቲ ማለት ዴታ ኢዝ ኦንሊ ሲን ባይ ዘ ራይት ፒፕል ማለት አክሰስ ያለው ሰው ብቻ ነው ዳታውን ማየት የሚችለው። ሁለተኛው ኢንቴግሪቲ ነው። ኢንቴግሪቲ ማለት ዴታ ኢዝ ኖት ቼንጅድ ኦር ኮረፕትድ ማለት ዴታው ቼንጅ መሆን የለበትም፣ አልተርድ መቀየር የለበትም፣ በአንኦቶራይዝድ ሰው መቀየር የለበትም ማለት ነው። ስለዚህ ኢንቴግሪቲ ማለት ያ ነው። ሶስተኛው ኤ ደግሞ አቬላቢሊቲ ነው። ይሄ ማለት ምንድነው? ሲስተሙ እና ዴታው አቬላብል መሆን አለበት። ሲፈለግ ኦቶራይዝድ የሆነ ሰው ወይም ራይት ፒፕል አክሰስ ሲያደርገው ዳታው መገኘት አለበት። ስለዚህ ሶስቱን ነገር ማስጠበቅ አለብን። ምን ላይ? ኔትወርክ ሴኩሪቲ ላይ ማለት ነው። ቀጣይ ማየት ያለብን ኮንሰፕት ኪ ኮምፖነንትስ ኦፍ ኔትወርክ ሴኩሪቲ። ኔትወርክ ሴኩሪቲ ላይ ኪ ኮምፖነንቶች አሉ። የመጀመሪያው ፋየርዋል ነው። ፋየርዋል ማለት ምንድን ነው? የመጀመሪያው ኪ ኮምፖነንታችን ፋየርዋል ነው። ፋየርዋል ማለት ቤዚካሊ ኢት ኢዝ ኤ ኔትወርክ ሴኩሪቲ ሲስተም ዛት ሞኒተር ኤንድ ኮንትሮል ኢንካሚንግ ኤንድ አውትጎይንግ ኔትወርክ ትራፊክ ማለት በእኛ ኔትወርክ ላይ ኢንካሚንግ ማለት የሚመጣውን አውትጎይንግ ከኛ ኔትወርክ የሚወጣውን ነገር የሚቆጣጠርልን ፋየርዋል ነው። ከዚህ ፋየርዋል ሁለት አይነት አለ ማለት በኮምፒውተራችን ደረጃ በሶፍትዌር ሊጫን ይችላል። እንደገና ነው በሃርድዌር በራውተሮች ላይ ሊገኝ ይችላል። ራውተር ላይ ኢንስቶል ሊደረግ ይችላል። ከዚህ ዋናው ዓላማ ምንድነው? መቆጣጠር ነው። ልክ አሁን ድንበር ላይ እንዳለ አሁን ወታደር ምንድነው የሚያደርገው? ድንበር ላይ ሆኖ የሚገባውና የሚወጣውን እንደሚቆጣጠረው ሁሉ ፋየርዋል ወደኛ ኔትወርክ የሚገባውን እና የሚወጣውን ኢንካሚንግ ኤንድ አውትጎይንግ ኔትወርክ ትራፊክ ይቆጣጠራል ማለት ነው። ቤዝድ ኦን ሳም ሴኩሪቲ ፕሮቶኮልስ ኤንድ ሳም ሴኩሪቲ ሩል ማለት ነው። ያን በመጠቀም ፋየርዋል ይሰራል ማለት ነው። ከዚህ ዋናው ዓላማው ፋየርዋል ምንድነው? ሴፍ የሆነ ኮሚኒኬሽን መፍጠር ነው በቃ። ሁለተኛው ማየት ያለብን የኔትወርክ ሴኩሪቲ ሁለተኛው ኮምፖነንት አይዲኤስ ኤንድ አይፒኤስ ናቸው። አይዲኤስ ማለት ሲተነተን ኢንትሩዥን ዲቴክሽን ሲስተም ወይራስ አይፒኤስ ማለት ኢንትሩዥን ፕሪቨንሽን ሲስተም። አይዲኤስ ማለት ዲቴክት ማድረግ ነው ማለት መጀመሪያ ሳይፈጠር ችግሩ ሳይፈጠር ዲቴክት ማድረግ ነው። ሁለተኛው ግን አይፒኤስ የምንለው ከተፈጠረ በኋላ ፕሪቬንት መከላከል ነው በቃ። አይዲኤስ ማለት ሀሳቡ ያ ነው። ቀድሞ ዲቴክት ማድረግ መጀመሪያ ያሉትን የሆኑ አንኦቶራይዝድ እንትኖችን ትራፊኮችን ምናምን ዲቴክት ማድረግ። ለምሳሌ ወደኛ ኔትወርክ እየመጡ ያሉ አንኦቶራይዝድ እንትኖች አሉ አይደል? ይሄ ምንድነው የሚባለው? አንኦቶራይዝድ ትራፊኮች ወደኛ ኔትወርክ እየመጡ ያሉ አንኦቶራይዝድ ትራፊኮችን ምናምን ዲቴክት ያደርጋል እንጂ አይከላከልም። ዲቴክት ማድረግ ነው። ኢንትሩዥን ዲቴክሽን ሲስተም ሞኒተር ማድረግ ነው። ወይራስ አይፒኤስ ማለት ግን እርምጃ ይወስዳል ማለት ነው። ማለት እነዚህን ኢንካሚንግ ትራፊኮችን ቤዝድ ኦን ዴር አይፒ አድረስ ቤዝድ ኦን ዴር ፖርት ነምበር ቼክ ካደረገ በኋላ እንዳይገቡ ይከለክላል፣ ብሎክ ያደርጋል ማለት ነው። ስለዚህ እርምጃ የሚወስደው ኢንትሩዥን ፕሪቬንሽን ሲስተም ናቸው። ስለዚህ እነዚህ ፎር ሴፍ ኔትወርክ ሴኩሪቲ እንዲኖረን ወሳኝ ነገር ናቸው። ማን? አይዲኤስ ኤንድ አይፒኤስ። ኦኬ ሶስተኛው ቪፒኤን የምንለው ነው which is a virtual private network. ቪፒኤን ዋናው ዓላማ ምንድን ነው? ቤዚካሊ ቪፒኤን establish a secure and encrypted connection network ልክ እንደ እንትን ይፈጥራል። ቪፒኤን ማለት ኢንክሪፕትድ የሆነ ተነል ልክ ምንድነው ተነል ማለት እንደ ትቦ አስቡት፣ መጓጓዣ ግን ኢንክሪፕትድ ነው በቃ። እዚህ ጋር አንኦቶራይዝድ ሃከሮች ምናምን አይገቡም። ዳታችን ኢንክሪፕት ሆኖ በተነል ውስጥ ያልፋል። ቪፒኤን የሚሰራው ያንን ነው። የተለያዩ ሰርቨሮች አሉ። በነዛ ሰርቨሮች የኛ ዳታ ፓኬት ይጓዛል ማለት ነው። ቪፒኤን ስንጠቀም አይፒውን ቀይሮ ዳታው በተለያየ ሰርቨሮች ይጓዛል ኤንድ ኢንክሪፕትድ ይሆናል ማለት ነው። በጣም አሪፍ። አራተኛው ማየት ያለብን ኤስኤስኤል ኤንድ ቲኤልኤስ ነው። ኤስኤስኤል ማለት ሴኪዩር ሶኬት ሌየር፣ ቲኤልኤስ ደግሞ ትራንስፖርት ሌየር ሴኩሪቲ። ሁለቱም የኦኤስአይ ሞዴል ላይ አራተኛው ሌየር ትራንስፖርት ሌየር ይባላል። የዛ ፕሮቶኮላቸው ሴፍ የሆነ ኮሚኒኬሽን ለመፍጠር ነው። ለምሳሌ ኢንተርኔት ብራውዝ ስናደረግ ወይ ብራውዝ ስናደረግ ኢሜል ስንጠቀም ሴኩር መሆን አለበት። ያን ደግሞ የምንሰራው በምንድን ነው? በእነዚህ ፕሮቶኮሎች ነው፣ ኤስኤስኤል ኤንድ ቲኤልኤስ። ስለዚህ ሌላኛው ደግሞ የኔትወርክ ሴኩሪቲ ኪ ኮምፖነንት ማነው? አምስተኛው ናክ ምንለው ነው። ናክ ማለት ምንድን ነው?
ኔትወርክ አክሰስ ኮንትሮል ነው። ቤዚካሊ ይሄ ማለት ምንድን ነው? ናክ ወይም ኔትወርክ አክሰስ ኮንትሮል ሲስተም ኢንፎርስ ሴኪሪቲ ፖሊሲስ ኦን ዲቫይስ ሲኪንግ ቱ አክሰስ ኔትወርክ። ወደኛ ኔትወርክ ለመግባት የሚፈልጉ ዲቫይሶች ላይ እነሱ ላይ የሴኪሪቲ ፖሊሲ አፕላይ ማድረግ ነው። ስለዚህ የትኛው ዲቫይስ ነው ኮኔክት ማድረግ የሚችለው፣ የትኛው ዲቫይስ ነው ፋይል መላክ የሚችለው፣ እንደዚህ የሆነ ብቻ ኮኔክት ማድረግ የሚችለው የሚለውን አጠቃላይ ፕሮቶኮል ዲፋይን የሚያደርግልን ማን ነው? ኔትወርክ አክሰስ ኮንትሮል። ስለዚህ በቃ መቆጣጠር ነው፣ እያንዳንዱን ዲቫይስ መቆጣጠር ነው። አሰስ ኮምፕላያንስ ኦፍ ዲቫይስ ዊዝ ሴኪሪቲ ፖሊሲስ ቢፎር ግራንቲንግ አን አክሰስ። ስለዚህ ለዛ ዲቫይስ አክሰስ ከመስጠታችን በፊት ቼክ ይደረጋል ማለት ነው። ምን ያክል ሴኪር ነው የሚለው ቼክ እናደርገዋለን ማለት ነው። ሌላኛው ኔትወርክ ሴግመንቴሽን ነው። ኔትወርክ ሴግመንቴሽን ማለት it is a process of dividing a computer network into smaller and separate sections። መከፋፈል ነው ማለት ነው። ለምሳሌ የሆነ አንድ ካምፓኒ ላይ ኔትወርክ ሴግመንት ይደረጋል። ለምሳሌ በኤችአር ዲፓርትመንት ሊሆን ይችላል፣ በሌላ አይቲ ዲፓርትመንት ካለ አይቲ ዲፓርትመንት፣ ኤችአር፣ ቢዝነስ ማኔጅመንት። ለምንድን ነው እነዚህ የምናደርገው? ኔትወርኩን ከፋፍለን ስሞለር ስናደርገው አንደኛ ለሴኩሪቲ ማይጋለጥ። ለምሳሌ አንድ የሴኩሪቲ ችግር ከመጣ ሁሉንም አታክ አያደርግብንም ስለከፋፈል ነው። አንድ ከሆነ ሁሉም ሊጎዳብን ይችላል፣ ዳሜጅ ሊሆን ይችላል። አጠቃላይ አንድ ኔትወርክ ኮምፖነንት ካለን ግን ለምሳሌ እዚጋ ወደ 3 ዲቫይድ ስላደረግ ነው ኔትወርክ እንትኑ ዳሜጅ ካለ ስፕሬድ አያደርግም ኢዝሊ። እንደገናም ለፐርፎርማንስ በጣም አሪፍ ነው ማለት ነው፣ ማኔጅ ለማድረግ ይመቻል ማለት ነው። ስለዚህ ኔትወርክ ሴግመንት የምናደርገው ለምንድን ነው? ሰፓሬት ሴክሽን ለምንድን የምንፈጥረው ወይም ሰብ ኔትወርኮች ቱ ኢምፕሩቭ ሴኪሪቲ ኤንድ ፐርፎርማንስ፣ እንደገና ሊሚት አክሰስ ኤንድ ኮንቴን አታክስ። በቃ እንትኑ የሆነ ችግር ከተፈጠረ አታክ ካለ ወደ ሁሉም እንትን አይስፋፋም ማለት ነው፣ በዛ ዲፓርትመንት ላይ ብቻ ይቀራል ማለት ነው። ስለዚህ ኔትወርክ ሴግመንት ማድረግ በጣም አሪፍ ነው። ሌላኛው ዋየርለስ ሴኪሪቲ ነው። ይሄም የኔትወርክ ሴኪሪቲ በጣም ወሳኝ ክፍል ነው። ዋየርለስ ሴኪሪቲ ሪፈርስ ቱ ሜዥር ቴክን ቱ ፕሮቴክት ዋየርለስ ኔትወርክ። ዋየርለስ ኔትወርኮች አሉ። ለምሳሌ ዋይፋይ የምንለው ዋይፋይን ከአኖቶራይዝድ አክሰስ መጠበቅ ነው። እዚህ ጋር የተለያዩ ፕሮቶኮሎች አሉ። ለምሳሌ WPA2 ይባላል፣ WPA3 ማለት እነዚህ ዋይፋይ ፕሮቴክትድ አክሰስ ይባላል ሲተነትን። የተለያዩ ቨርዥኖች አሉ። አሁን ድሮ የነበረው WEP ይባላል። ከዛ ማን ወጣ? WPA፣ ከዛ WPA2፣ WPA3 ያለ ምንድነው? በቃ ኢንክሪፕት ማድረግ ነው። በዋየርለስ ኔትወርክ ላይ የሚያልፉ ዳታዎችን ኢንክሪፕት ስናደረግ ዋየርለስ ሴኪሪቲ ማስጠበቅ እንችላለን ማለት ነው። እዚህ እነዚህ ፕሮቶኮል ናቸው። WPA2፣ WPA3 ምናምን የሚባሉ ፕሮቶኮሎች ናቸው። ሌላኛው ደግሞ ኢንክሪፕሽን የሚባል ነገር አለ ኔትወርክ ሴኪሪቲ ላይ። ኢንክሪፕትድ ወይም ኢንክሪፕሽን ምንድነው? ኢንክሪፕሽን ማለት it is a process of converting readable data or plain text into an readable form which is called cipher text ይባላል። ማለት የሚነበብ ቴክስትን ወደ የሆነ ጅብሪሽ ቴክስት ስንቀይረው ኢንክሪፕሽን ይባላል። ለምንድነው እንደዚህ የምናደርገው? ሀከሩ ኢንኬዝ እንኳን ያንን ዳታ ቢያገኘው ላይክ ሚኒንግለስ የሚሆንበት። ለምሳሌ ብዙ አይነት የኢንክሪፕሽን አልጎሪዝሞች አሉ። ለምሳሌ አንድ ልንገራችሁ፣ ሲዘር ሳይፈር ይባላል። ሲዘር ሳይፈር ምንድነው? ይህ አልጎሪዝም የሚያደርገው እያንዳንዱ የእንግሊሽ አልፋቤት በ3 ዩኒት ወደ ራይት ሽፍት ያደርገዋል። ለምሳሌ እንደዚህ ብዬ ይጽፍላችሁ ማለት ነው። እስቲ ገምቱ። KHOOR። አንድ ሰውን እጅ ኩር ብለው ምን ማለት ነው? ኩር ማለት ሄሎ ማለት ነው። ሄሎ እንዴት መሰላችሁ? አሁን ሄሎ መጀመሪያ ምንድን ነው? ሄሎ ማለት ፕሌን ቴክስት ነው መጀመሪያ የነበረን ሪደብል ቴክስት ነው የሚነበበው። ፕሌን ቴክስት ወይም ሪደብል ቴክስት መጀመሪያ የነበረው ሄሎ ነው። ኤች ላይ 3 ጨምሩበት ወደፊት ABCDEFGH 3 ጨምሩበት IJK ኬን አገኘው። ኢ ላይ 3 ጨምሩበት FGHን አገኘው። እንደዛ ያደርጋችሁ እያንዳንዱ ላይ 3 ዩኒት ጨምሩ ኩር። ስለዚህ ኩር ማለት ምንድነው? ሄሎ ማለት ነው። ግን አሁን ለማያውቀው ሰው ኩር ማለት ምንም ሚኒንግ የለውም። ጅብሪሽ ቴክስት ወይም ሳይምታይምስ ኮልድ ሳይፈር ቴክስት ይባላል። ስለዚህ ይሄኛውን ሳይፈር ቴክስት ደግሞ መልሼ ዲክሪፕት ለማድረግ ወደ ኖርማል ቴክስት ለመመለስ 3 ዩኒት ቀንሳለሁ ወደኋላ። ኬ ላይ 3 ስቀንስ ኢችን አገኛለሁ። ኤች ላይ 3 ስቀንስ ኢ። ኢንክሪፕሽን ማለት እንደዚህ ነው ሀሳቡ። አሁን ዳታቤዝ ላይ ፓስወርዶች ምናምን ሲቀመጡ ኢንክሪፕት ተደረገው ነው። እንደዚህ የሆነ ጅብሪሽ ቴክስት ነው። በቃ ዝም ብሎ $ሳይን H123 ምናምን ሚኒንግለስ ናቸው። ኢንክሪፕት ተደርገው ነው። የተለያዩ ኢንክሪፕሽን አልጎሪዝሞች አሉ፣ ሃሽ የምናደርግባቸው ምናምን። ብቻ ኢንክሪፕሽን ዋናው ዓላማው መቀየር ነው። አንድ ሪደብል ቴክስትን ወደ ሳይፈር ቴክስት መቀየር ነው ማለት ነው። ያም ደግሞ ሴኪር ኮሚኒኬሽን ለመፍጠር ያስችለናል ማለት ነው። ሌላኛው ኔትወርክ ሴኪሪቲ ላይ ኮንሲደር ማድረግ ያለብን ነገሮች አሉ።
የመጀመሪያው vulnerability management ነው። it is a continuous process of identifying and assessing, prioritizing and fixing security weakness። ስለዚህ የሴኩሪቲ እንትኖችን አይደንቲፋይ ማድረግ፣ ቅድሚያ የሚሰጠውን ነገር ማወቅ፣ አናላይዝ ማድረግ ያስፈልጋል። ሴኩሪቲ ዊክነሱ ማለት ነው በአንድ ኔትወርክ ላይ ያለውን። እንደዛ የምናደርገው ለምንድን ነው? to reduce the risk of attack፣ የአታክ እንትኖችን ለመቀነስ ነው ማለት ነው። ማለት ተጋላጭነቱ በቃ አናላይዝ ማድረግ ነው፣ ከዛ እርምጃ መውሰድ። ሁለተኛው ኮንሲደር ማድረግ ያለብን ሴኩሪቲ ፖሊሲስ ኤንድ ፕሮሲጀርስ፣ ዴቨሎፕ ኤንድ ኢንፎርስ comprehensive security policies and procedures that guide the secure configuration, management and use of a network resource። ማለት በእኛ ኔትወርክ ላይ ሴኩር የሆነ ኔትወርክ ዩዜጅ እንዲኖር ኮንፊገር ማድረግ ያለብን ነገሮች አሉ። የሴኩሪቲ ፖሊሲዎች መጠቀም አለብን፣ የተለያዩ ፕሮሲጀሮች፣ ሴኩሪቲ ኮንፊግሬሽንስ፣ ማኔጅመንት። እነዚህ የምናደርገው ለምንድን ነው? ሴኩር የሆነ ኔትወርክ እንትን ሜንቴን ለማድረግ ነው። ሶስተኛው ኤምፕሎይ ትሬኒንግ ኤንድ አዌርነስ፣ ማለት ለኢምፕሎይ ለምሳሌ በዛ የሆነ ብራንች ላይ የሆነ ካምፓኒ ላይ ላሉት ኢምፕሎዮች አዌርነስ መስጠት፣ ትሬኒንግ መስጠት። ትሬን ኤምፕሎይስ ኦን ሴኩሪቲ ቤስት ፕራክቲስስ ሪኮግናይዚንግ ሶሻል ኢንጂነሪንግ አታክስ። የተለያዩ አታኮች አሉ አይደል? የዲዶስ አታክ የሚባል አለ፣ ማን ኢን ዘ ሚድል አታክ፣ በጣም ብዙ አታኮች አሉ። ስለዚህ እነሱን ትሬን ማድረግ አለብን፣ ኢምፕሎዮቻችን ማወቅ ስላለባቸው። እንደገና እንዴት ነው ፓስወርድ ማኔጅ የምናደርገው፣ ብዙ ነገሮች አሉ ሴኩሪቲ ላይ። እነሱን ትሬን ማድረግ አለብን፣ እንትኖቻችንን ኢምፕሎዮቻችንን ትሬን ማድረግ አለብን። እንደገና ሴኩሪቲ ፖሊሲ እንዴት ነው መጠቀም ያለባቸው። ለምሳሌ ፓስወርድ ሲጠቀሙ፣ ለምሳሌ ባንክ ላይ ፓስወርድ ሲጠቀሙ ምንድነው ሪኮመንድ የሚደረገው? በቃ የእንግሊሽ አልፋቤቶችን ከእንትኖች ጋር ማቀላቀል፣ ከእነዚህ እንትኖች አለው $፣ ምናምን። እነዛ የምናደርገው ለምንድነው? በቃ ስትሮንግ ፓስወርድ ለመፍጠር ነው። ያን ደግሞ ኢምፕሎዮቻችን እንዲያውቁ አዌርነስ እንትን ማድረግ ያስፈልጋል። ፓስወርድ ሼር ማድረግ እንደሌለባቸው ምናምን የተለያዩ እንትኖችን ትሬኒንጎች መስጠት አለብን። ሌላኛው ኢንሲደንት ሪስፖንስ ፕላኒንግ ነው። ዴቨሎፕ ኤንድ ሬጉላርሊ አፕዴት አን ኢንሲደንት ሪስፖንስ ፕላን ቱ ኢፌክቲቭሊ ሪስፖንድ ኤንድ ሚቲጌት ዘ ኢምፓክት ኦፍ ሴኩሪቲ ኢንሲደንት። የሆነ ችግር እንኳን ቢፈጠር፣ የሆነ ኢንሲደንት ቢፈጠር እንዴት ሪስፖንድ ማድረግ እንዳለብን ማወቅ አለብን ማለት ነው። እና ቶሎ ሪስፖንድ አድርገን ችግሩን መቀነስ አለብን ማለት ኢምፓክት ኦፍ ሴኩሪቲ ኢንሲደንት ቶሎ የሆነ ከባድ ችግር ሳያስከትል ችግሩን መቀነስ ያስፈልጋል ማለት ነው። ስለዚህ እሱንም ኮንሲደር ማድረግ አለብን። እንዴት ነው የሆነ ችግር ከተፈጠረ በኋላ እንዴት ነው ሪስፖንስ የምንሰጠው? የሆነ ችግር ለምሳሌ የሆነ ሃኪንግ፣ የሆነ ካምፓኒ ለምሳሌ ሃክ ቢደረግ፣ የሆነ ሴኩሪቲ ብሪች ቢፈጠር፣ የሆነ ዳታ ሉዝ ብናደረግ እንዴት ነው ሪስፖንስ የምናደረገው? እንዴት ነው ሪስፖንስ ምላሽ የምንሰጠው የሚለውን ነገር ማወቅ ያስፈልጋል። ሌላኛው ፓች ማኔጅመንት ነው። ፓች ማኔጅመንት ስንል ሶፍትዌሮቻችንን አፕዴት ማድረግ፣ ቴስት ማድረግ፣ እንደገና በጎች፣ የተለያዩ ቫይረሶች ካሉ እነሱን ሪሙቭ ማድረግ ያስፈልጋል። ቴስት ማድረግ አለብን። ኢምፕሊመንት ሮበስት ፓች ማኔጅመንት ፕሮሰስ ቱ ፕሮምፕትሊ አፕላይ ሴኩሪቲ ፓች ቱ ኔትወርክ ዲቫይስ። እዚህ ኔትወርክ ዲቫይስ ላይ ያሉ ሶፍትዌሮችን ምናምን አፕዴት ማድረግ አለብን። የተለያዩ ሃርድዌሮችን ካሉ ለምሳሌ ራውተሮች፣ ስዊቾች እነሱን እንትን አፕዴት ማድረግ አለብን። ብዙ ጊዜ ለምን አፕዴት የምናደርገው? ቱ ሬዲዩስ ዘ ሪስክ ኦፍ ኤክስፕሎይቴሽን፣ ሀክ እንዳይደረጉ፣ ሌላ አንኦተራይዝድ አክሰስ እንዳይኖር አፕዴት መደረግ አለበት። ዊንዶውስ ራሱ አይታችሁ ከሆነ ኦፕሬቲንግ ሲስተሙ ፓች ያደርጋል፣ ማኔጅመንት ያደርጋል። ፓች ማኔጅመንት አለው አይደል? ያ የሚያደርገው ለምንድን ነው? ራሱን ለመጠበቅ ነው፣ ዲቫይሱ ከአንኦተራይዝድ ሀከሮች ምናምን። ከዚህ ፓች ማኔጅመንት በጣም ወሳኝ ነገር ነው። ሌላኛው ደግሞ ስድስተኛው ኮንሲደር ማድረግ ያለብን ኔትወርክ ሞኒተሪንግ ነው። ኔትወርክ ሞኒተሪንግ ማለት it is a process of observing and managing a computer network to ensure proper performance, availability and security። ስለዚህ ይሄ ምንድነው? በቃ ጀስት ኦብዘርቭ ማድረግ አለብን፣ ኮምፒውተሮችን ማኔጅ ማድረግ አለብን። ያ የምናደርገው ለምንድን ነው? to ensure proper performance፣ እየሰሩ ነው አይደለም የሚለውን፣ እንደገና የሴኩሪቲ ጉዳዩን ቼክ ማድረግ አለብን። እንደገና ዴታው አቬላብል ነው አይደለም የሚለውን ማወቅ አለብን። it involves collecting data, analyzing network activity, generating alerts to detect and resolve issues quickly። ችግር እንኳን ሲፈጠር የሆነ አለርቶች ማሳየት አለበት። እንደገና አናላይዝ ማድረግ አለብን ኔትወርክ አክቲቪቲውን አጠቃላይ። የሆኑ ሰስፒሽስ ነገሮች ካሉ የካምፓኒ ኔትወርክ ላይ ሞኒተር ማድረግ አለብን። ስለዚህ ያን ነገር ኮንሲደር ማድረግ አለብን ማለት ነው። ሌላኛው ደግሞ ማየት ያለብን ምንድን ነው? ኔትወርክ ላይ እንዴት ነው ሪሶርሶችን፣ የተለያዩ ዲቫይሶችን ሼር የምናደርገው? ሼሪንግ ዩዘር ሪሶርስ አክሰስ ቪያ ኔትወርክ። ሼሪንግ ዩዘር ሪሶርስ አክሰስ ቪያ ኔትወርክ ኢንቮልቭስ ፕሮቫይዲንግ ዩዘርስ ዊዝ አቢሊቲ ቱ አክሰስ ዩቲላይዝድ ሼርድ ሪሶርስ። ሼርድ ሪሶርሶች ለምሳሌ ፋይልስ፣ ፎልደሮች፣ ፕሪንተሮች፣ የተለያዩ አፕሊኬሽኖች ሼር ማድረግ እንችላለን በኔትወርክ።
ስለዚህ አሁን ለምሳሌ ካምፓኒ ላይ አይታችሁ ከሆነ አንድ ካምፓኒ ላይ ለምሳሌ ብዙ እንትኖች ይኖራሉ ኮምፒውተሮች፣ ግን እያንዳንዱ ኮምፒውተሮች ለምሳሌ 4 ኮምፒውተር ካለ ለ4ቱም ኮምፒውተር አንዳንድ ፕሪንተር አይሰጠውም። ቤዚካሊ ምንድን ነው የምናደርገው? 4 ፕሪንተር መስጠት አንችልም፣ በጣም ኤክስፔንሲቭ ነው የሚሆነው። አንድ ፕሪንተር እናደርግና አንዱ ፕሪንተር ሼር ያደርጋሉ 4ቱም ዲቫይሶች ማለት ነው። ሼር ማለት ያ ነው በቃ። ስለዚህ እንደዚህ ስናደርግ ደግሞ እንትኑም ይቆጥባል፣ ወጪውንም በቀላሉ በአንድ ፕሪንተር ሼር ማድረግ እንችላለን ማለት ነው። እንደገና ፋይሎችም ሼር ማድረግ እንችላለን። የሆነ ፋይል ፎልደር የሆነ ቦታ አስቀምጠን ከዛ ኮምፒውተሮቹ አክሰስ ማድረግ እንዲችሉ ማድረግ እንችላለን። ስለዚህ ሼሪንግ ማለት ያ ነው። ለምሳሌ የመጀመሪያው ሼር የምናደርገው ምንድን ነው? ሼር የሚደረገው ኔትወርክ ፋይል ሼሪንግ ነው። ፋይል ሼር ማድረግ shared drives and folders create shared network drives or folders to centralize documents and files that need collaborative access ማለት አሁን ለምሳሌ የተለያዩ ካምፓኒዎች ላይ ምንድነው ክሬት የሚያደርጉት ሼርድ ድራይቭ የሚባል ነገር አለ። ሼርድ ድራይቭ ልክ አሁን ሲ ድራይቭ ኤፍ ድራይቭ የሚባለው ሃርድ ዲስካችንን ሼርድ ማድረግ እንችላለን። ይሄ ሲ ምናምን ይባላል ሲ ድራይቭ ዲ ድራይቭ እነዛን ሼርድ ማድረግ። ስለዚህ በኔትወርክ ሼርድ ካደረግ ነው እዛ ድራይቭ ላይ የምናስቀምጣቸውን ነገሮች ፎልደሮች ሊሆን ይችላል ወሬቨር ፎቶዎች፣ ፋይሎች ሌላ ኮምፒውተርም አክሰስ ማድረግ ይችላል። ስለዚህ ያ ነው ኔትወርክ ፋይል ሼሪንግ የምንለው። የተለያዩ ፎልደሮችን ምናምን ዶክመንቶችን ሼር ማድረግ እንችላለን ማለት ነው። ስለዚህ በጣም ቀላል ይሄ በቃ ሌላ ኮምፒውተር በቀላሉ አክሰስ ማድረግ ይችላል። ስለዚህ ፋይሎችን በቀላሉ ሴንድ ማድረግ እንችላለን። ጊዜ ይቆጥባል። ስለዚህ ፍላሽ ምናምን አያስፈልግም ማለት ነው። ለምሳሌ ይሄኛው ፋይል ይሄ ኮምፒውተር ሌሴ የሆነ ሃርድ ዲስክ አለው ሲ ከሆነ ድራይቭ ይህንን ሼር ካደረገው ሌላ ኮምፒውተሮች ካሉ በዛ ኔትወርክ ላይ እነዚህ ኮምፒውተሮች እዚኛው ኮምፒውተር ድራይቭ ላይ ሲ ላይ የተጫኑትን ነገሮች አክሰስ ማድረግ ይችላሉ። ይሄና ይሄ ኮምፒውተር ማለት ነው። ምንም በፍላሽ ሳይጠቀሙ በቀላሉ ይሄኛው ኮምፒውተር ድራይቭን ሼር ስላደረገ እነዚህ አክሰስ ማድረግ ይችላሉ ማለት ነው። ሪስኩ ግን ምንድን ነው? ይሄ ማልዌር ወይም ቫይረስ ሊስፋፋ ይችላል ማለት ይሄኛው ኮምፒውተር ይሄ የምታዩት ኢንፌክት ከሆነ ወደ እነዚህም ሊሄድ ይችላል። እሱ ጋር ትንሽ እንትን አለ ማለት ነው። ሌላኛው ዩዘር ኦተንቲኬሽን ኤንድ ኦቶራይዜሽን ነው ማየት ያለብን። ምንድነው ኦተንቲኬሽን እና ኦቶራይዜሽን? የኔትወርክ ሴኩሪቲ ላይ በጣም ወሳኝ ነገሮች ናቸው ኦተንቲኬሽን እና ኦቶራይዜሽን። ኦተንቲኬሽን ማለት በቃ ባጭሩ ዩዘሩን ቬሪፋይ ማድረግ ነው። ማለት ዩዘሩ እንዴት ነው ቬሪፋይ የምናደርገው? ትክክለኛ ዩዘር ነው ወደዚህ ሲስተም ወደዚህ ኔትወርክ መግባት ይችላል አይችልም የሚለው የምናውቀው በምንድን ነው? በዩዘር ኔም እና በፓስወርዱ ነው አይደል? እንደገና የተለያዩ እንትኖች አሉ መልቲ ፋክተር ኦተንቲኬሽን። በቃ በዩዘሩና በዩዘር ኔሙና ፓስወርዱን ቼክ አድርገን ማስገባት ወይ ደግሞ ሪጀክት ማድረግ እንችላለን። ወደ ሆነ ኔትወርክ ይግባ ወይስ አይግባ። የሆነ ለምሳሌ ወደ ዶሜን ኔትወርክ ሊሆን ይችላል። ዩዘር ኔም ያስገባል፣ ፓስወርዱን ያስገባል። ልክ ከሆነ ወደ ሲስተሙ ይገባል ማለት ነው። ያን ኦተንቲኬሽን የምንለው። ስለዚህ ዘ ራይት ፐርሰን መግባት ይችላል። ከገባ በኋላ ደግሞ ምን ማድረግ ይችላል? ያለው ፕሪቪሌጅ ምንድን ነው የሚለው የሚነግረን ኦቶራይዜሽን ይባላል። ኦቶራይዜሽን ከገባ በኋላ ያ ዩዘር ምንድን ነው ማድረግ የሚችለው? ፕሪቪሌጅ ያለው ራይት የማድረግ ሪድ፣ ኢንሰርት የማድረግ ክሬት፣ ዲሌት የሚለው የሚነግረን ማለት ነው ኦቶራይዜሽን ነው ማለት ነው። ይሄ ማለት ፐርሚሽን ነው። ኦቶራይዜሽን ማለት ምንድን ነው? ፐርሚሽን። መጀመሪያ ኦተንቲኬት ያደርጋል፣ ይገባል በዩዘር ኔም በፓስወርድ። ከገባ በኋላ ምን አይነት ፐርሚሽን አለው፣ ምን መስራት ይችላል፣ ምንድነው ሮሉ የሚለውን ኦቶራይዜሽን ይነግረናል ማለት ነው። ሌላኛው ቅድም እንዳልኳችሁ ሼርድ ፕሪንተር ነው። ፕሪንተር ሼር እናደርጋለና ለእያንዳንዱ ዲቫይስ አንዳንድ ፕሪንተር አይሰጠም። አይታችሁ ከሆነ ለምሳሌ ፕሪንተር ቤት ኢንተርኔት ቤት ስገቡ 4-5 ሰው ኢንተርኔት ይጠቀማል እና ሁሉም የሆነ ነገር የሆነ ፎቶ የሆነ ወርድ ምናምን ጽፈው ፕሪንት ሲያደርጉ እያንዳንዱ ዲቫይስ ፕሪንተር የለውም የራሱ አንሪያሊስቲክ በቃ። ስለዚህ አንድ ፕሪንተር ነው ያለን፣ ሼር ይደረጋል ማለት ነው። ሌላኛው ደግሞ ምንድነው ማየት ያለብን? RDP የሚባል ነገር አለ። sometimes RDS which is remote application access or remote desktop service። ይሄ ማለት ምንድነው? ሌላ ሪሞት ላይ ያሉ ኮምፒውተሮችን ለምሳሌ እኛ ያለ ነው እዚህ ጋር ነው ሌሴ ኮምፒውተር ኤ ላይ ያለ ነው። ሌላ ለምሳሌ የሆነ ሰርቨር ይኖራል እዚህ ጋር ኮምፒውተር ቢ ሰርቨር ወይም ሌላ ኮምፒውተር ሊሆን ይችላል። እኛ ከኮምፒውተር ኤ ላይ ሆነን RDP ይባል ነገር አለ። ኮምፒውተራችን ላይ ሰርች ብናደርግ RDP ወይም RDS አለ። እዛ ላይ ገብተን የሆነች ፕሮምፕት ትመጣለች። የኮምፒውተር ቢን አይፒ አድረስ እናስገባለን 192 ምናምን ወሬቨር አይፒን ካስገባን በኋላ ወደዚህኛው እንሄዳለን ማለት ነው። ስለዚህ ኮምፒውተር ኤ ላይ ሆነን ሪሞትሊ ኮምፒውተር ቢን ወይም ሰርቨር ቢን አክሰስ ማድረግ ይቻላል በRDP ፕሮቶኮል ማለት ነው። ስለዚህ ቨርቹዋል ዴስክቶፕ ኢንፍራስትራክቸር ይሰጠናል ማለት ነው። ሪሞትሊ ቤታችን ቁጭ ብለን ምናምን ሌላ ሰርቨርን ሌላ ኮምፒውተርን አክሰስ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ቆይስቲያን ይሄ ላጥፋው እንትን አለ።
ሌላኛው ፋይል ኮላቦሬሽን ፕላትፎርሞች አሉ። ለምሳሌ ምንድን ናቸው? ሼር ፖይንት፣ ጉግል ድራይቭ፣ ማይክሮሶፍት ቲም። እነዚህ መጠቀም ያለብን ለምንድነው? ፋይል ሼር ለማድረግ ነው። ቀደም እንዳልኳችሁ ሼር ድራይቭ ሃርድ ዲስካችንን ድራይቭ ሼር ማድረግ እንችላለን። ወይ ደግሞ የተለያዩ ፋይል ኮላቦሬሽን ሶፍትዌሮች አሉ፣ ቱሎች አሉ። የጉግል ድራይቭ አለ አይደል? ሼር ፖይንት የማይክሮሶፍትም አለው። እነዛን ተጠቅመን ፋይል ሼር እና ኮላቦሬት ማድረግ እንችላለን ማለት ነው። ሌላኛው ኔትወርክ ፕሮቶኮልስ ነው። ኔትወርክ ፕሮቶኮሎች ለምሳሌ ሰሌክት ሴኪዩር ኤንድ ኤፊሽንት ኔትወርክ ፕሮቶኮልስ ኤንድ ሪሶርስ ሼሪንግ ሰች አስ ሰርቨር ሜሴጅ ብሎክ ፎር ፋይል ሼሪንግ ኦር አይፒፒ ዊች ኢዝ ኢንተርኔት ፕሪንቲንግ ፕሮቶኮል ፎር ፕሪንተርስ ማለት ነው። ስለዚህ በጣም ብዙ ፕሮቶኮሎች አሉ፣ ግን እኛ ደግሞ ሴኪዩር የሆነውን ሞስት ኤፊሽንት ኤንድ ሴኪዩር የሆነውን ፕሮቶኮል መምረጥ አለብን። ለምሳሌ ፕሪንተሮች የሚጠቀሙት አይፒፒ ይባላል፣ ዊች ኢዝ ኢንተርኔት ፕሪንቲንግ ፕሮቶኮል ፎር ፕሪንተር ሴኪዩር ነው ማለት ነው። ይሄ አይፒፒ ለፕሪንተር። ሌላኛው ደግሞ ፋይል ሼር ለማድረግ ኤስኤምቢ ዊች ኢዝ ሰርቨር ሜሴጅ ብሎክ ፕሮቶኮል የሚባል አለ። ፋይል ሼር ለማድረግ የተለያዩ ፕሮቶኮሎች ናቸው እነዚህ። ሌላኛው ሴኪሪቲ ሜጀርስ ነው። ሴኪሪቲ ሜጀርስ ማለት ኢንክሪፕሽን ኢምፕሊመንት ኢንክሪፕሽን ፎር ዴታ ኢን ትራንዚት ቱ ፕሮቴክት ሴንሲቲቭ ኢንፎርሜሽን አዝ ኢት ትራቨልስ አክሮስ ኔትወርክ ዩዝ ፕሮቶኮልስ ላይ ቅድም እንዳወራ ነው ኤስኤስኤል ይባላል፣ ሴኪር ሶኬት ሌየር ፕሮቶኮል እና ቲኤልኤስ ትራንስፖርት ሌየር ሴኪሪቲ ፕሮቶኮል። እነዚህ ሴኪር ኮሚኒኬሽን ቻናል ለመፍጠር ማለት ነው። ስለዚህ ኢንክሪፕት አድርገው ነው የሚልኩልን እነዚህ ፕሮቶኮሎች። ባይ ዲፎልት ዴታው ሲያልፍ አሁን ምሳሌ ዌብ ብራውዝ ስናደርግ ምናምን ኤችቲቲፒኤስ ፕሮቶኮል የሚጠቀመው ኤችቲቲፒኤስ ፕሮቶኮል ለው ሴኪር ነው ማለት ነው። አሁን መጀመሪያ ድሮ የነበረው ኤችቲቲፒ ይባላል። ኤችቲቲፒ ይሄ አንሴኪር ነው። ኤችቲቲፒኤስ ኤስ ካለበት ምንድን ነው? ሃይፐር ቴክስት ትራንስፈር ፕሮቶኮል ሴኪር ነው፣ ሴኪርድ ነው ማለት ነው። ስለዚህ ብራውዘራችን ሴኪርድ ነው ማለት ነው። ማለት ወደ ሰርቨሩ ሪኩዌስት ሲያደርግ ከሰርቨሩ ደግሞ ዴታውን ይዞ ከመጣ በኋላ ምንድነው ያንን ዴታ ሳይመጣ በሴኪር በሆነ መንገድ ነው ዳታውን ኢንክሪፕት አድርጎ ነው ማለት ነው የመጣው። ማለት አንድ ይሄ ነገር ግልጽ ለማድረግ እኛ ለምሳሌ እንዴት መሰላችሁ ኮምፒውተራችን ላይ ሆነ ብራውዘር ላይ በስልካችን ሊሆን ይችላል በኮምፒውተራችን ወደ ሆነ እንትን እንጠቃለን። ለምሳሌ facebook.com ብለን ስንገባ ኮምፒውተራችን ወደ ፌስቡክ ሰርቨር ይሄዳል። ከዛ በኋላ የጠየቅነው እንትን ያመጣልናል፣ የሆነ ሪፕላይ ያደርጋል። ስለዚህ እኛ ብራውዘር ሪኩዌስት ያደርጋል፣ ሰርቨሩ ደግሞ ሪፕላይ ያደርጋል። ስለዚህ ይሄ ኮሚኒኬሽን የሚሰራው መሀል ላይ ኢንክሪፕትድ ነው፣ ዴታው ኢንክሪፕት ሆኖ ነው የመጣው። ያን እንዲሆን ደግሞ የሚያደርጉ ፕሮቶኮሎች ኤስኤስኤል ኤንድ ቲኤልኤስ ይባላሉ። ቀጣይ ዩዘር ትሬኒንግ ኤንድ አዌርነስ ነው። በቃ ቅድም ወርተነዋል። ይሄንም በቃ ዩዘር ትሬኒንግ ኤንድ አዌርነስ ማለት በቃ እንትን ማድረግ ነው፣ ኮንትሮል ማድረግ ነው። አጠቃላይ ሬጉላርሊ ሪቪዊንግ ኤንድ አፕዴቲንግ አክሰስ ኮንትሮልስ ኤንድ ሞኒተሪንግ ኔትወርክ አክቲቪቲስ፣ እንደገና ስቴይንግ ኢንፎርምድ አባውት ኢመርጂንግ ሴኩሪቲ ትሬት፣ በቃ ያሉትን ነገሮች አለርት መሆን ነው። ምን የተፈጠረ ነው ኔትወርካችን ላይ፣ ምን ሳስፒሸስ ነገሮች አሉ የሚለውን ነገር ማኔጅ ማድረግ ነው። እንደገናም ደግሞ እንትኖቻችንን ትሬን ማድረግ ነው። አዌርነስ መፍጠር፣ ትሬኒንግ መስጠት። ይህ የምናደርገው ለምንድን ነው? ሴኪዩር የሆነ ኔትወርክ ለመፍጠር ነው ማለት ነው። ሌላ ደግሞ ማየት ያለብን ምንድን ነው? ሞኒተሪንግ ኤንድ ሪከርዲንግ ሴኩሪቲ ትሬትስ። እንዴት ነው ሞኒተር የምናደርገው? እንደገና ደግሞ ሴኩሪቲ ችግሮች ካሉ እንዴት ነው ሪከርድ የምናደርገው? የሆነ ሎግ ማለት የተፈጠሩ ነገሮችን የሚመዘግብልን ፋይል ነው። ስለዚህ እነሱን እንዴት ነው ሜንቴን የምናደርገው የሚለውን ቼክ ማድረግ አለብን። ቤዚካሊ እስቲ እናንብበው። ሞኒተሪንግ ኤንድ ሪከርዲንግ ክሪቲካል አስፔክት ኦፍ ሜንቴኒንግ ሳይበር ሴኩሪቲ ፖስቸር ኦፍ አን ኦርጋናይዜሽን። የአንድን ኦርጋናይዜሽን የአንድን ካምፓኒ እንትን ሁሌ ሜንቴን ማድረግ አለብን፣ ሞኒተር ማድረግ አለብን። እንደገና ደግሞ ሪከርድ ማድረግ አለብን፣ ምን የተከናወነ ነው የሚለውን ነገር ማወቅ አለብን ማለት ነው። ዚስ ፕሮሰስ ኢንቮልቭስ ኮንቲኒስሊ ኦብዘርቪንግ ኔትወርክ አክቲቪቲ። እዚህ የኔትወርኩ አክቲቪቲ ኦብዘርቭ ማድረግ አለብን። ሲስተም ሎጎችን ቼክ ማድረግ አለብን። እንደገና አዘር ሬሌቫንት ዴታ ቱ አይደንቲፋይ ኤንድ ሪስፖንድ ቱ ፖቴንሻል ሴኩሪቲ ኢንሲደንት። ለምሳሌ እንትኖች አሉ እነዚህ ሎጊን አቴምፕቶች ዝም ብሎ ሲሞከሩ ምናምን እነሱ ይመዘገባሉ። እንትን ላይ ሎግ ላይ ማን ነው እየሞከረ ያለው ምናምን፣ የትኛው ዲቫይስ ነው። እንደገና ብዙ እንትኖች አሉ ሎግ ላይ የሚመዘገቡ ነገሮች አሉ። ሲስተም ሎግ ላይ ይቀመጣሉ። አጠቃላይ ያለው ኔትወርክ አክቲቪቲ በአንዱ ይድዙ ምናምን እሱ በሙሉ ቼክ ማድረግ አለብን ማለት ነው። Here are the key elements and best practice for monitoring and recording security threats. የመጀመሪያ ምንድን ነው? ስለዚህ ሲ የምንለው which is security information and event management. ቤዚካሊ ምንድን ነው? በቃ ይሄ ሎግ ፋይሎችን ከተለያየ ሶርስ
ኔትወርካችን ላይ ከሚገኙ ከተለያዩ ዲቫይሶች ከተለያዩ ሶርሶች ሎግ ፋይሎች መውሰድ ነው። ዩቲላይዝ ሲም ቱልስ ቱ ኮሌክት አግሪጌት ኤንድ አናላይዝ ሎግ ዴታ ፍሮም ቫሪየስ ሶርስ አክሮስ ዘ ኔትወርክ። ሎግ ዴታ ማለት በቃ የሆነ የተሰራውን ስራ የሚመዘግብ ነው። ለምሳሌ የሆነ ነገር በዚህ ሰዓት ጀመረ፣ በዚህ ሰዓት አለቀ፣ ይሄን ያክል ሲፒዩ ወስዷል፣ ይሄን ያክል ሲፒዩ ታይም ወስዷል፣ ይሄን ያክል ባንድዊድዝ ወስዷል፣ አጠቃላይ ያለውን ነገር ይሄን ያክል ዲስክ ወስዷል፣ ምናምን ስቶሬጅ ምናምን ሁሉን ነገር ኔትወርካችን ላይ የተሰራውን ስራ የሚይዝልን ሎግ ዴታ ይባላል። እነዛን ነገሮች ዩቲላይዝ ማድረግ እንችላለን ማለት ነው። በእኛ ኔትወርክ ላይ አጠቃላይ የተሰራውን እንትን ሎግ ዴታውን አናላይዝ ማድረግ አለብን ማለት ነው። ያን የምናደርገው ለምንድን ነው? በቃ በቀላሉ ምን ለማድረግ ነው? ሞኒተር ለማድረግ ነው። ሎግ ዴታውን ካየን በኋላ ሞኒተር ማድረግ እንችላለን። ኔትወርካችን ላይ ምን የተፈጠነ ነው፣ ዋትስ ሃፕኒንግ ኦን ዘ ኔትወርክ የሚለውን ማወቅ እንችላለን። ከእንደገና ደግሞ ችግሮች ካሉ ሴኩሪቲ ትሬቶች ካሉ እነሱንም በቀላሉ አናላይዝ አድርገን ምላሽ መስጠት እንችላለን ማለት ነው። ሪዞልቭ ለማድረግ ይመቻል። ስለዚህ ሎግ ዴታዎችን ማኔጅ ማድረግ እንችላለን። እነዛ ማድረግ የምንችለው በእነዚህ ቱሎች ነው። ሴኩሪቲ ኢንፎርሜሽን ኤንድ ኢቨንት ማኔጅመንት ቱሎች አሉ፣ ሲምስ ቱል ይባላሉ ማለት ነው። ሌላኛው ሎግ ማኔጅመንት ነው፣ ሁለተኛው። ስለዚህ እዚህ ጋር መለኳችሁ ሎግ ማለት በኔትወርካችን ላይ የተሰራውን ነገር አጠቃላይ የሚይዝልን ፋይል ነው፣ የሆነ ዴታ ነው። ስለዚህ እሱን ደግሞ ሴንትራላይዝ ማድረግ አለብን። ሴንትራላይዝ ሎግ ስቶሬጅ ቱ ኢንሹር ኢዚ አክሰስ ኤንድ አናላሲስ ኦፍ ዘ ሎግ ፍሮም ቫሪየስ ዲቫይስ። ስለዚህ ልክ ቅድም አሁን ፕሪንተሩን ሼር እንዳደረግን ሁሉም ሎግ ፋይልም አንዳንዴ ሼር ይደረጋል። ስለዚህ ሎግ ፋይሉን የሆነ ሴንትራላይዝድ ቦታ አስቀምጠን በቀላሉ ሼር ማድረግ እንችላለን ማለት ነው። ከተለያየ ዲቫይስ እና ከተለያየ አፕሊኬሽን ሎጎችን አክሰስ ማድረግ እንችላለን ማለት ነው። ስለዚህ ይህም በቀላሉ ሞኒተር ለማድረግ ይጠቅመናል ማለት ነው። ስለዚህ ሴኪር የሆነ ሲስተም ፕሮቫይድ ማድረግ እንችላለን። ሌላኛው ኔትወርክ ሞኒተሪንግ ቱሎች አሉ። ቅድም አይተነዋል። አይዲኤስ እና አይፒኤስ ኢንትሩዥን ዲቴክሽን ሲስተም ኤንድ አይፒኤስ ኢንትሩዥን ፕሪቬንሽን ሲስተም። እነዚህ ላይ ቅድም ስናወራ በቃ ኢምፕሎይ ኔትወርክ ሞኒተሪንግ ቱልስ ቱ አናላይዝ ፓተርንስ ኦፍ ኔትወርክ ትራፊክ። ኔትወርክ ትራፊኩን ሞኒተር ማድረግ አለብን። እንደገና ዲቴክት ማድረግ አለብን። አኖማሊ ሲሆን ለየት ያለ ነገር ካለ፣ ለየት ያለ ትራፊክ ሲመጣ ከሆነ አይፒ አድረስ ከሆነ ፖርት፣ እነሱን ቴስት ማድረግ አለብን። የሆነ ቱሎች አሉ፣ ፋየርዎሎች አሉ፣ ሶፍትዌሮች አሉ፣ አንቲቫይረስ ቱሎች። ቤዚካሊ እነሱ የሚሰሩት በቃ ዲቴክት ማድረግ፣ ከእንደገና ደግሞ ከተፈጠረ በኋላ ደግሞ ችግሩ አይፒኤስ አለ ኢንትሩዥን ፕሪቬንሽን ሲስተም፣ ብሎክ ማድረግ የሆነን አይፒ ወደኛ ኔትወርክ እንዳይገባ ያን አይፒ አድረስ መከልከል፣ ፖርቱ መከልከል፣ ሴኪር የሆነ ኮሚኒኬሽን ለመፍጠር ማለት ነው። ስለዚህ በቃ ሞኒተር ማድረግ አለብን። ኔትወርክ ሞኒተሪንግ ቱሎች አሉ፣ እነሱ መጠቀም ያስፈልጋል። ሌላኛው ደግሞ ኢንድ ፖይንት ዲቴክሽን ኤንድ ሪስፖንስ ቱሎች አሉ። ለምሳሌ እንደ አንቲቫይረስ ቱሎች ምናምን። እነዚህ ኢዲአር ቱሎች ኢዲአር ሶሉሽንስ ኦን ኢንድ ፖይንትስ በሆነ ዲቫይስ ስንጠቀም ሞኒተር ኤንድ ሪስፖንድ ቱ ሴኪሪቲ ኢንሲደንትስ አት ዲቫይስ ሌቭል። እዚህ ዲቫይስ ሌቭል ላይ የሚፈጠሩ ችግሮችን የሆኑ ሪስፖንድ ለማድረግ የሚጠቅሙ የተለያዩ አንቲቫይረስ ቱሎች አሉ። እነዛም ኢንድ ፖይንት ዲቴክሽን ይባላሉ ማለት ነው። ኢዲአር ቱልስ ወይም ኢንድ ፖይንት ዲቴክሽንስ ኤንድ ሪስፖንስ ቱልስ they can detect and mitigate threats like malware, ransomware, unauthorized accessዎችን መከልከልም እንችላለን። ቤዚካሊ ፋየርዎልም መሆን ይችላል አይደል? የተለያዩ እንትኖች አሉ ኢንድ ፖይንት ዲቴክሽን ቱሎች፣ እነሱ መጠቀም እንችላለን። ሌላኛው ሬድ ቲም ኤክሰርሳይዝ ነው። ሬድ ቲም ኤክሰርሳይዝ ይሄ ደግሞ ሬድ ቲም ኤክሰርሳይዝ የምንለው ቤዚካሊ የሳይበር አታኮችን ሲሙሌት ማድረግ ነው። የሆነ ሳይበር አታክ ቢከሰት ምን ያክል እንትኖችን ምን ያክል ጉዳት ያስከትላል፣ ምን ያክል ፋይሎችን ኮራፕት ያደርጋል፣ ምን ችግር ያስከትላል የሚለውን ነገር የምናውቅበት ወይ ነው። ስለዚህ ሬድ ቲም ኤክሰርሳይዝ ይሰራል ሲባል ማለት ነው አንድ ካምፓኒ ውስጥ የሆነ ኔትወርክ ላይ ምን ያደርጋሉ? try to simulate realistic ሳይበር አታክ። ከዛ በኋላ ቼክ ያደርጋሉ የቱ ጋ ነው ዊክነስ ያለው፣ የቱ ጋ ነው ችግር ያለው፣ የቱ ጋ ነው ደካማ ጎን ያለው በኔትወርኩ የሚለውን ቼክ ካደረጉ በኋላ በቀላሉ ዲፌንድ ማድረግ ይችላሉ ማለት ነው። ቤዚካሊ ሪል ሳይበር አታክ ከመፈጠሩ በፊት እነሱ የሆነ ሲሙሌት አድርገው የሆነ ሳይበር አታክ በዛ ካምፓኒ ሳይበር አታክ ማይጎዳ ማለት ነው የማይጎዳ ሳይበር አታክ ሲሙሌት አድርገው ቢፈጠር ምን ፋይል ይጎዳል፣ ምን ኮምፒውተር ይጎዳል፣ የትኛው ሰርቨር ይጎዳል የሚለውን ነገር ቼክ አድርገው እነሱ ዊክነሱን ቨልነራቢሊቲ ተጋላጭነቱን አይተው ከዛ በኋላ እንደ ሪል ላይፍ ሃከሮች ደግሞ ሃክ እንዳያደርጓቸው ሲስተሙን እንትን እንዳያደርጉት ሳይበሩን አታክ እንዳያደርጉት ምን የሚያደርጉት የተለያዩ ፕሮቶኮሎች ይጠቀማሉ ማለት ነው። ስለዚህ ይሄ በቃ ቤዚካሊ ሲሙሌት እናደርጋለን ካምፓኒ ውስጥ የሆነ ሳይበር አታክ እንደ ሪል እንትን ሃከሮች
ሀክ ቢያደረጉን ምን ይመስላል፣ የቱ ጋር ነው ችግራችን፣ የቱ ጋር ነው ዊክስት ፖይንት የሚለውን አናላይዝ ለማድረግ ቀድመው ቴስት ያደርጋሉ ማለት ነው። ሲሙሌት በማድረግ ሳይበር አታኮችን የተለያዩ እንትኖች አሉ። ለምሳሌ ዲዶስ ምንለው አለ፣ ማን ኢን ሚድል አታክ የሚባል አለ፣ በጣም ብዙ ብሩት ፎርሲንግ ይባላል። እሱን ሲሙሌት በማድረግ የቱ ጋር ነው የኔትወርኩ የካምፓኒ ኔትወርክ ዊክስት ፖይንቱ የቱ ጋር ነው የሚለውን ቼክ ማድረግ ይቻላል ማለት ነው። ያው ከሀከሮች ለመጠበቅ ነው። ሌላኛው ዶክመንቴሽን ኢን ሪፖርቲንግ ነው። ያው ቤዚካሊ ይሄ በቃ ምንድን ዶክመንት ማድረግ አለብን፣ ሪፖርት ማድረግ አለብን የተሰራውን ነገር አጠቃላይ ምን ተፈጠረ፣ ምን አይነት ሴኩሪቲ ኢንሲደንት ተፈጠረ፣ ምን አይነት አክሽን ተወሰደ፣ አውትካሙ ምን ነበር፣ ምን አስከተለ፣ ምን ጉዳት አመጣ የሚለውን ነገር ያው ለማኔጅመንቶች ምናምን ስለሚጠቅም ሪፖርቲንግ ወሳኝ ነገር ነው ኔትወርክ ላይ። በተለይ ደግሞ ባንክ ላይ ምናምን ይሰራል ኔትወርኪንግ ሪፖርቲንግ። የተፈጠረው የሳይበር ሴኩሪቲ ችግር ምንድን ነው፣ ምን አስከተለ፣ እንዴት ተፈታ የሚለውን ነገር ዶክመንቴሽን እና ሪፖርቲንግ ወሳኝ ነገር። ሌላኛው ደግሞ ምንድን ነው አፕዴቲንግ ዘ ሌተስት አንቲቫይረስ ሲግኒቸር። ቤዚካሊ አንቲቫይረስ ምንድነው ሲግኒቸር ይጠቀማሉ። ያ ሲግኒቸር ምንድን ነው ያው ማልዌሩን እና ቫይረሱን ለማወቅ የአንቲቫይረስ ሶፍትዌር ቫይረሶቹን የተለያዩ ቫይረሶችን ለማወቅ የሚረዳው የአንቲቫይረስ ክፍል ምን ይባላል? ሲግኒቸር ይባላል። አፕዴት ማድረግ አለብን በየጊዜው። አፕዴቲንግ አንቲቫይረስ ሲግኒቸር ኢዝ ኤ ክሩሻል አስፔክት ኦፍ ሜንቴኒንግ ኢፌክቲቭነስ ኦፍ አንቲቫይረስ ሶፍትዌር። ስለዚህ አንቲቫይረስ ሶፍትዌሩ ኢፌክቲቭነስ በምን የሚረጋገጠው በሲግኒቸሩ ነው። ሲግኒቸሩን አፕዴት ስናደረግ ነው። እንዳልኳችሁ አንቲቫይረስ ሲግኒቸር አር ፓተርንስ ኦር ዴፊኒሽንስ ኦር ሩልስ ዛት አንቲቫይረስ ፕሮግራም use to recognize known malware and malicious activity። ስለዚህ የተለያዩ malicious activity ማልዌሮችን ቫይረሶችን የአንቲቫይረስ ሶፍትዌር እንዲረዳ እንዳቅ የሚያደርገው ሲግኔቸሮች አሉ ማለት ነው። እነዛን ሲግኔቸሮች በየጊዜው አፕዴት ማድረግ ተመራጭ ነው ማለት ነው። ስለዚህ እንዴት ነው ጋይድ ኦን ሃው ቱ አፕዴት አንቲቫይረስ ሲግኔቸር፣ ያን ሲግኔቸር የአንቲቫይረሱን ሲግኔቸር እንዴት ነው አፕዴት የምናደርገው? የመጀመሪያው አውቶማቲክ አፕዴት ነው። this is the setting that allows antivirus or system software to update itself automatically without user action። ዩዘሩ ምንም እንትን ሳይል ማኑዋሊ እንትን ሳያደርግ አውቶማቲክ አፕዴት ማድረግ ይቻላል ማለት ነው። ስለዚህ ኦልዌይስ አፕ ቱ ዴት መሆን ይቻላል ማለት ሲግኔቸሩ የዛ አንቲቫይረስ ሶፍትዌር ሲግኔቸሩ ኦልዌይስ አፕ ቱ ዴት ይሆናል ማለት ነው። ይሄ ደግሞ የመጀመሪያው ተቃራኒ ነው። የመጀመሪያ ምን ነበር ብያለሁ? አውቶማቲክ ነው። ይሄ ደግሞ ጀስት ማኑዋሊ ያሰቡት በራሳችን ቼክ እያደረግን this refers to reviewing and verifying that update configuration is correctly set። ቼክ ማድረግ አለብን በራሳችን ማለት ነው። እና ራሳችን እንትን ስናደረገው ማኑዋሊ እየገባን ሲግኔቸሩን አፕዴት ስናደረግ is called check update settings ማኑዋሊ ይባላል። የመጀመሪያው አውቶማቲካሊ ነው። ያው ሌላኛውም ደግሞ ማለት የኮኔክሽን ቱ አፕዴት ሰርቨርስ ነው። ማለት የአንቲቫይረሱ ሲግኔቸሮች ወይም ዴፊኒሽኖቹን ሌተስት እንትኖችን ዳውንሎድ ማድረግ አለብን። this is a process where antivirus software connects to the official server to download the latest virus definition ወይም ደግሞ signature and security update። ስለዚህ ሲግኔቸሩን ዳውንሎድ ስናደረግ ከትክክለኛው ከኦፊሻል ሰርቨሩ ከኦፊሻል ዌብሳይቱ ላይ ገብተን ዳውንሎድ ስናደረግ ትክክለኛውን ሲግኔቸር ማግኘት እንችላለን ማለት ነው። ሌተስት የሆነውን እንትን ማግኘት እንችላለን። ስለዚህ ይሄም አንዱ ወይ ነው ማለት ነው። ሌላኛው ስኬጁል ስካን ነው። ይሄ ደግሞ ምንድነው? these are automatic security scan ነው that run at specific time to detect virus or trait in the system። በሆነ ታይም ስኬጁል አድርገ ነው በየቀኑ ሊሆን ይችላል፣ በሆነ ታይም ሰጥተው ነው በሆነ ታይም ፍሪኩዌንሲ በዛች ታይም መሰረት ስካን ያደርጋል ማለት ነው ሲስተማችንን። ስኬጁል ስካን ወሳኝ ነገር ነው። ሌላኛው ደግሞ ማኑዋል አፕዴት ኦፕሽን ነው። ማኑዋል አፕዴት ኦፕሽን ማለት this is a feature that allows the user to update antivirus software manually። ሶፍትዌሮቻችንን የአንቲቫይረስ ሶፍትዌሩ ማኑዋሊ አፕዴት ስናደረገው when automatic update are not working ሳይሰሩ ሲቀሩ በራሱ አውቶማቲካሊ የዛኔ ማኑዋሊ ግዴታ ነው ማለት ነው። ሌላኛው ደግሞ ኮምፕሬሄንሲቭ አጠቃላይ ሴኩሪቲ ስትራቴጂ መጠቀም አለብን። this is a complete plan that combines multiple security measures like አፕዴት ማድረግ አንቲቫይረስ እንትኖችን ስካን ማድረግ ፋይሮል መጠቀም። ይሄ አጠቃላይ ምንድነው? to fully protect the system from the cyber threat and from the cyber attack ለመከላከል ይጠቅመናል ማለት ነው። ኮምፒውተራችንን ወይም ኔትወርክ ውስጥ ያለ ዲቫይስን ፕሮቴክት ለማድረግ ወሳኝ ነገር ናቸው። አጠቃላይ ኮንሰፕቱ ይሄን ይመስላል። ኔትወርክ ሴኩሪቲ ማለት ኔትወርክ ውስጥ ያሉ ዲቫይሶችን ኔትወርካችንን from unauthorized access from unauthorized user ስንጠብቀው ኔትወርክ ሴኩሪቲ ይባላል። ስለዚህ እዚህ ጋር እንጨርሳለን ማለት ነው። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ።
በቀጣይ ቪዲዮ እስከምንገናኝ ቻው ቻው።